ሊቨርፑል ሁለቱን ተከታታይ ጨዋታዎች ሲሸነፍ ውስጤ እያሳበበ ያለው ኢሳክ ላይ ነው። ኢሳክ ላይና በሱ ምክንያት የሚደረገው የፎርሜሽን ለውጥ በሱ ምክንያት እሱን ለማስገባት የሚደረገው የትኛውም አደራረጎች ሐሳቦች በሊቨርፑል ቤት ላይ የሚደረገው እንዳለ ሊቨርፑልን አፌክት አድርጎታል። መጀመሪያ አፌክት ያደረገው በተጫዋቾች መዋሃድ ላይ ያለው ኢንፍሉዌንስ አለው። ሌላው ደግሞ በጨዋታው ስፒድ ላይ በጨዋታው አይደንቲቲ ላይ ማለት ነው። አሁን ሊቨርፑል 5 ተከታታይ ጨዋታዎችን ሲያሸንፍ የነበረው መጨረሻ ላይ ባገባቸው ጎሎች ናቸው። እኚህ ማለት ምን ያሳያል? በጣም ስሞል ማርጂን ነው። በጣም ፐርፌክት መሆን አለባቸው እስከ መጨረሻ ደቂቃ ድረስ። እንደገና ደግሞ የጨዋታውን ፔስ መጠበቅ አለባቸው፣ ስፒዱን መጠበቅ አለባቸው፣ ሙሉን ጨዋታ ማለት ነው። ለዛ ነው 90 ደቂቃ ሳይደክሙ 90 ደቂቃ ሁሉም ተጫዋች አንድ አይነት ፔጅ ውስጥ ሆኖ አንድ አይነት ሐሳብ ውስጥ አንድ አይነት አመለካከት ውስጥ ፎከስ አድርጎ እየተጫወተ ስላሳለፈ በ90 ደቂቃ ውስጥ የሚፈጠሩ ትናንሽ ስህተቶችን ተጠቅሞ ትናንሽ ደግሞ ብልጫዎችን ተጠቅሞ ጎል አግብቶ ያሸንፋሉ እና በትክክል ሁሉ ነገር አሪፍ ሆኖ እየሄደ ነበር። ግን አሁን ፓላስ ሲመጣ ፓላስ በእርግጥ በትክክል ተጫውተዋል። ግን ኢሳክ ጥሩ አልነበረም። ኢሳክ ገብቷል። ኢሳክ የጌሙን ስፒድ አውርዶታል ብዬ አምናለሁ። የጌሙን ደግሞ የልጆቹን ውህደት እሱ አሁን እየተጫወተ አልነበረም። ለብቻው ነበር ትሬን እያደረገ የነበረው። ለብቻ ትሬን ማድረግ ደግሞ በጣም ጉዳት አለው። ቻሌንጁ እኩል አይደለም። ለብቻው ነው የሚሮጠው። ቻሌንጅ እየተደረገ አልነበረም ጥቂት ሳምንታት ማለት ነው፣ ከኒውካስል ጋር በነበረው ችግር ማለት ነው። እና ፊትነሱ በትክክል 100% እንዳይደለ ያስታውቃል። እንደገና ደግሞ ፊትነሱ የሰውነት ፊትነስ ብቻ አይደለም፣ ማይንዱ ፊት እንዳልሆነ ያስታውቃል። 100% ፎከስ እንዳልሆነ ማለት ነው። ሌላው ደግሞ እኚህ ሁለቱ እንኳን ተሟልተው ማለት በማይንድም በደንብ ፎከስ አድርጎ ፊትነሱም አሪፍ ሆኖ ተጫዋች አንድ ክለብ ውስጥ በሚመጣበት ሰዓት ክለቡ በጣም እያሸነፈ ከሆነ አሪፍ እየሆነ ማለት ጥሩ ሁኔታ ላይ ካለ ይሄ የሚመጣው ተጫዋች ፊትነስም ሜንታሊም ጥሩ ሆኖ ሲመጣ ግን የሚገባበትን ክለብ አይደንቲቲ መውረስ አለበት። ወይም ደግሞ በሌላ አነጋገር የቲሙ አይደንቲቲ እሱ አይምሮ ውስጥ መግባት አለበት፣ እሱ ደግሞ ቲም ውስጥ መግባት አለበት ማለት ነው። እና መዋሃድ አለበት። እንደ ኒውካስል ቤት መጫወት አይችልም። የተለያዩ ተጫዋቾች ናቸው ያሉት። የቲሙ አጫዋት ይለያያል፣ አሰልጣኙ የሚፈልገው ነገር ይለያያል። ሁሉ ነገር ስለሚለያይ ኢሳክ ሲመጣ ታለንቱን ይዞ ግን ደግሞ ለሊቨርፑል ሲጫወት የሊቨርፑልን ሐሳብ የኮቹን ሐሳብ የነበሩበትን አጫዋት ወርሶ ወስዶ እሱን በደንብ አዳፕት ሲያደርግ ነው ሜዳ ላይ ገብቶ መጫወት ያለበት ማለት ነው። እና እሱ የቸኮለ ይመስለኛል ወይ ቸኩሏል ወይ ደግሞ በሌላ ቋንቋ ደግሞ ቶሎ ብለው አላደረሱትም ማለት ነው። እና ወይ ቶሎ ማድረስ ነው መጫወት ካለበት ወይ ደግሞ ትንሽ ጊዜ መስጠት ነው። በደንብ እስኪዋሃድ ድረስ መጠበቅ ነው፣ ብዙ አለማጫወት ማለት ነው። እና እኔ እንደገና ሌላ ደግሞ ምንድነው ኮቹ ላይ አሁን እኮ በቃ እሱ መታየት ጀመረ። ምክንያቱም ከዚህ በፊት ባለፈው ሲዝን ያሸነፈው የክሎፕ ቲም ስለነበረ ነው የሚባል ነገር እኔ አልቀበለው። ክሎፕ ወጥቷል እኮ። ክሎፕ ወጥቶ እንኳን ማን ነው ማንቸስተር ዩናይትድ እኮ ፈርጉሰን ሲወጣ እኮ ዋንጫ በልቶ ነበር። ሞይስ ዋንጫ በላ እንዴ? አልበላም እኮ። ሰክሰስ ራሱ ሰውየው ከሄደ በኋላ ያንን ሰክሰስ ማስቀጠል ራሱ በጣም ከባድ ነገር።
ሰክሰስፉል የሆነ ቲም ውስጥ ገብቶ እንዲያውም ሰክሰስ ማምጣት ነው የሚከብደው በጣም ከንቱን ይልቅ እንዲያውም ሰክሰስፉል የሆነ ቲም ላይ ሲመጣ እንዲያውም ብዙ አሰልጣኞች ይሄ ጎዳው ተጫዋቾቹ ጎበዝ የሚሆኑበት ብዙ አጋጣሚዎች አሉ አሰልጣኝ ሲቀየርላቸው ማለት ነው እና ሰክሰስን እንዲያውም ማስቀጠል ከባድ ነው እና እሱን አድርጎታል ያስቀጠለው ደግሞ ክሎፕ አሰልጥኖት አይደለም ይሄ ሰውዬ መጥቶ ኳስ ስለሚያቅ ስለገባው አሰልጣኝ ስለሆነ ጎበዝ አሰልጣኝ ስለሆነ ተጫዋቾቹን በትክክል ፐርፎርም እንዲያደርጉ በደንብ ራሳቸውን ሰጥተው እንዲጫወቱ አይደንቲቲ ኖራቸው እንዲጫወቱ ጨዋታዎችን ያሸነፉበትን ምክንያት ሁሉ ለሱ ነው ክሬዲት መሰጠት ያለበት እና አርነ ስሎት ሰነፍ ኮች አይደለም አርነ ስሎት የሚያደርገውን ማቃስ ኮች አይደለም ዋንጫ የበላው ባለፈው ሲዝን ክሎፕ አይደለም እሱ ነው የበላው ዋንጫ እና ይሄ እሱ ላይ አሁን የሚወራው ነገር ልክ አይደለም በአንዳንድ ሰዎች ማለት ነው እና የኢሳክን ነገር ግን ሊቨርፑሎች በትክክል ኢሳክ ላይ ቢሰሩ ጥሩ ነው ኢሳክ ታለንት አለው በጣም ጎበዝ ልጅ ነው ግን ደግሞ ኒውካስል አይደለም አሁን ያለው የተለያዩ ተጫዋቾች ያሉበት የተለያዩ አጫዋት ያለበት የተለያየ ሐሳብ ያለበት የተለያየ ኮች ያለበት ነው ፕሪሚየር ሊጉን የበላ ክለብ ውስጥ ነው የገባው ኒውካስል ፕሪሚየር ሊግ አልበላም ጎበዝ ቢሆንም አጫዋቱ ይለያል ኒውካስል ውስጥ እሱ ነው በጣም ከፍ ያለ አይደለ እዚህ ሁሉም ስማቸው ከፍ ያለ ተጫዋቾች አሉ እና እንዳለ ሐሳቡም ይቀየራል አካሄደም ኑሮ ራሱ አቋኑ የሚቀየርበት ቤት ነው እና ኒውካስሎች እሱ ማሰብ አለባቸው የቲማቸውን ሰክሰስ ማበላሸት የለባቸውም እና ያ የኢሳክ ላይና ለኢሳክ በሚደረገው ነገሮች ኢሳክን ለማጫወት ለማስገባት የሚደረገው አቀያየሮች ፎርሜሽኖች ጫና ስለፈጠረበት ሊቨርፑል የሞቀውን በቃ ግለት ያለበትን አጫዋት ቀንሶበታል ብዬ አምናለሁና ሆፕፉሊ የሚስተካከል ይመስለኛል ሪትም ውስጥ ይገባል ብዬ አምናለሁ ኢሳክም ፐርፎርም ማድረግ ይጀምራል ብዬ አስባለሁ ቲሙ ኦሬዲ አሪፍ ስለሆነ አርነ ስሎት ደግሞ ጎበዝ ነው በእንደዚህ አይነት ነገር የቲምን ስኬት ማስቀጠል ስለሚችል ያቋል ሚስጥሩን ያቋል የቲሙን ሚስጥር አሁን እሱን ማስቀጠል ይችላል ብዬ አምናለሁ